ሰላም ሰላም የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ምዕራፍ 6 ደርሰናል ማለት ነው። የ10ኛና የ12ኛ ክፍል ኮንቴንት በዚያ ዙሪያ የተዋጡ ጥያቄዎችን ነው እየሰራን ያለ። እንግዲህ ከአጠቃላይ ከ18 ምዕራፎች ወደ 15ኛው ምዕራፍ እየደረስን ነው ማለት ነው። ስለዚህ ቀሪዎቹ 3 ምዕራፎች ይኖሩናል ማለት ነው። ምዕራፍ 7፣ ምዕራፍ 8 እና ምዕራፍ 9። በዋናነት የሚቀረን ምዕራፍ 7 ነው። ስለ አፍሪካ ሲንስ 1960 ብሎ እሱ ትልቅ ሰፊ ምዕራፍ ነው። ፓን አፍሪካን እና የሚያወራ ነው። ሌሎቹ 8 እና 9 ትንንሽ ቶፒኮች ናቸው ስለ ኢትዮጵያ የያዙ ማለት ነው። ካለው ከ18 ምዕራፎች ውስጥ የኢትዮጵያ ታሪክ በጥቅሉ 7 ምዕራፍ ይሸፍናል ማለት ነው። በ9 እና በ11ኛ ላይ 3 ምዕራፍ ይሸፍናል። በባለፈው እንዳየነው ሰፋፊ ምዕራፎች ምዕራፍ 3፣ ምዕራፍ 7፣ ምዕራፍ 8 የኢትዮጵያን ታሪክ የያዘ ነው በ9 እና በ11። በ12ኛ ደግሞ ምዕራፍ 3 አሁን ዛሬ የምናየው ይሄ ምዕራፍ 6 እና ቀሪ ምዕራፍ 8 እና 9 እነዚያ እንደው አንድ ምዕራፍ የሚሆኑ ናቸው፣ ትንሽ ናቸው። እንግዲህ ታሪክ እንደ ኤሌክትሪክ ከሆነ ሶርስ ተነስቶ ነው ፍሎ የሚያደርገው። ልክ 9 እና 11 ጥንትና ኤንሸንት ኤንድ ሜዲቫል በአፍሪካም በኢትዮጵያም በዓለም ደረጃ ነው ያያችሁ። 12ኛ ደግሞ ሞደርኑ ነው። ስለዚህ የኢትዮጵያ ኤንሸንት ኤንድ ሜዲቫል ፔሪዮዱን በምዕራፍ 3፣ 7 እና 8 በ9 እና በ11 ያንንም በዛው በራሱ ቪዲዮ ስለሰራን ዛሬ የምንቀጥለው ግን ቀጥታ ምዕራፍ 6 ይሆንና ምዕራፍ 6 ደግሞ ከየት ነው የቀጠለው? ከባለፈው ከሰራ ነው ከምዕራፍ 3 ላይ ምዕራፍ 3 ላይ በባለፈው ታስታውሱ እንደው ዩኒት 3 የ12ኛ እና 10ኛ ክፍላችሁ ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ሚድ 19th ሴንቸሪ ቱ 1941 ወይም 1941 ላይ ነው ያቆምነው። ታስታውሱ እንደው በጣም ሰፊ ዩኒት እስከ 12 እስከ 15 ጥያቄ ሊወጣበት ይችላል። ሁለት የነበረ ነው በፊት ወደ አንድ ያመጡት ማለት ነው። በጣም ሞደርን የኢትዮጵያ አንኳር ሰፊውን ታሪክ የያዘ ነው ይሄ እና ይህንን 104 ጥያቄ ሰርተናል። በጣም ወሳኝ ጥያቄ ዩኒት ነው። ስለዚህ አሁን ዛሬም የምናየው አንጻራዊ ወሳኝ ነው፣ እንደዛኛው ባይሰፋም ዩኒት 6 ምንድነው የሚለን? ኢትዮጵያ እና ኢንተርናል ዴቨሎፕመንትስ ኤንድ ኤክስተርናል ኢንፍሉዌንስ ፍሮም 1941 ቱ 1991። አያችሁ ምዕራፍ 3 ምንድን ነበር ያለ? ሚድ 9th ሴንቸሪ ቱ 1941 ላይ ነበር ያለው። አሁን ደግሞ 1941 ቱ 1991 አለ። እንግዲህ ታሪክ ፍሰቱን ይዞ ነው የሚሄደው፣ ኦርደሩን ክሮኖሎጂውን ማለት ነው። ስለዚህ ከዚህ ደርሰናል። የዚህን ሳብቶፒኮች ለማየት እንግዲህ 6.1 ብሎ ያው ሜጀር አድሚኒስትራቲቭ ሪፎርምስ ሶሾ ኢኮኖሚክ ምናምን እያለ ኃይለ ሥላሴ ያደረጋቸውን ያሳየናል። ከዚያው ከተያይዞ ኤክስተርናል ኢንፍሉዌንስ ነበር። ከፋሽስት ያለ ኦኩፔሽን ነፃ የወጣንበት ነው 1940። ነገር ግን Okay, which of the following is true about the presence of Ethiopia in the post-liberation period? Which of the following is true about the presence of Ethiopia in the post-liberation period? ይለናል። A. They continue to pay officials dues to landowners and government officials. B. They benefited from free medical service. C. Many became tenants as a result of extensive land donation. D. They began to produce largely for the ማርኬት ይህንን የፔዛንቶቹ እንግዲህ በኃይለ ሥላሴ ምን ያህል ተጽዕኖ እንደደረሰባቸው ይታወቃል። ያንን ኬዝ ነው መልሱ ነገሩ የሚለን። እንግዲህ ወደ ፔዛንት ሪቮሉሽን ወደ ፔዛንት ሪቪውን እየተቃረብን ነው ማለት ነው። ስለዚህ ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። ኤ ዘ ኮንቲፋይ ኦፊሻልስ ጊቭስ ዘ ላንድ ኦነርስ ኤንድ ኦፊሻል ገቨርንመንት ኦፊሻልስ። ቢ they benefited from free medical service. C. Many became tenants as a result of extensive land donation. D. They began to produce largely for the market.
ይለናል። ሶ መልሳችን ሲ ነው። ማኒ ቢከም ቴናንትስ አዝ ሪዛልት ኦፍ ኤክስቴንሲቭ ላንድ አሊኔሽን ነበረ በዛ ወቅት ማለት ነው። ገልጽልን ነው አንዱ ማለት ነው። question number 17 question number what caused the Gojam and Bali rebellion was ይለናል። Gojam and Bali rebellion A bad governance B alienation of land by the state C foreign intervention D religious division እንግዲህ እነዚህን ዲፈረንሳቸውን ለይታችሁ የባሌና የጎጃም ሜጀር ጄኔራል ኮዝ ሁሉም ፔዛንት የሆነ ግን የጎጃም እና የባሌ ደግሞ ፔዛንት ሪቤሊዮን ስለዚህ ያንን ለይታችሁ ማወቅ ነው። ስለዚህ ከዚህ ውስጥ የኮመን የሆነው ነው ማለት ነው አጠያየቁ። what caused the Gojam and Bali rebellion was ይለናል A bad governance B alienation of land by the state C foreign intervention D religious division ስለዚህ መልሳችን የሆነው ባድ ገቨርናንስ ነው። አዚ ሆል ፎር ኢንተርቬንሽን ባሌ በሶማሊያ ሰፖርት ተደረጋለች። ዲ ላይ ሪሊጂየስ ዲቪዥን ያው ሪሊጂየስ ኤትኒክ ኦፕሬሽን በባሌ አካባቢ ነበር። አሊኔሽን ኦፍ ላንድ ባይ ዘ ስቴት ይሄም ወደ ባሌ አካባቢ ነበር። አዘ ኮመን ግን በሁሉም አካባቢ ኢንክሪዚንግ ላንድ ታክሴሽን ዘ ፕሮሰስ ኦፍ ፕራይቬታይዜሽን ላንድ በብዙ አካባቢዎች ነበረ። ኤክስፓንሽን ኦፍ ኮመርሻል ፋርምስ ብዙ ሰው ላንድ ለስ የሆነ ከዚህኛው ላይ እንዳየነው ከ16ኛው ላይ እንዳየነው ይህን ሪዛልት ያመጣል። ብዙ ከመሬት የመነጠቅ ለባለ ሀብት ለኢንቨስተሩ የመስጠት መሬት የመሸጥ ሽጡ ብዙ ነገሮች ነበሩ። ኤኒዌይ ይህ ኮመን ነው። ኮመን ፕሮብሌም ነው። በጎጃም ለባሌም ችግሮች ነበሩባቸው። ጥያቄዎች ይኖሩ እንደው እንጂ ለምሳሌ እስኪ ያው አይተነው ብንሄድም ጥሩ ነው። ለምሳሌ ጎጃም ላይ እንደ ኢሚዲየት ኮዝ ነው ያለው ኢንትሮዳክሽን ኦፍ ኒው አግሪካልቸራል ኢንከም ታክስ ዋናነት ይሄ ነው። ከአግሪካልቸራል ኢንከም ታክሱ ጎጃምን አስቆጥቶታል ማለት ነው። ወደ ባሌ ስንሄድ ግን ሪዝኖቹ ሰፋ ያሉ ናቸው። ፊውዳል ኤክስፕሎይቴሽን፣ ኮራፕት አድሚኒስትሬሽን አለ፣ ላንድ አሊኔሽን፣ ሪሊጂየስ ኤንድ ኤትኒክ ዶሚኔሽን ነበረ። እነዚህ ካሉ ነው ይላል። 18ኛው what major did Emperor Haile Selassie first take in Gojam after the peasant rebellion in that province stopped ይለናል። what major did Emperor Haile Selassie first take in Gojam after the peasant rebellion in that province stopped ምን ሜጀርመንት ወሰዱ? እንግዲህ A imposed a new tax on the popular landlords of the region. B exempted the peasants from the tax of the previous years. C imprisoned the top leaders of the rebellion. D make a 50% tax reduction in the region. What measures did Emperor Haile Selassie first take in Gojam after the peasant rebellion in that province stopped? A imposed a new tax on the unpopular landlords of the region. B exempted peasants from the tax of the previous years. C imprisoned the top leaders of the rebellion. D make a 50% tax reduction in the region ይለናል። ስለዚህ ማንኛውም ምን እርምጃ ወሰዱ ኃይለ ሥላሴ ይህንን የጎጃም አመጽ አስቁመው ምን እርምጃ ወሰዱ? ስለዚህ የሚሆነው መልሳችን ቢ ነው። አንዱ ሜጀርመንት ማለት ነው። ኃይለ ሥላሴ they visit ጎጃም just at the end of this peasant rebellion ጎጃምን ጎበኙ። ከጎበኙ በኋላ ሪሞቭ አንፖፑላር ገቨርንመንት ኦፊሻልስ ምክንያቱም ባድ አድሚኒስትሬሽን ባድ ገቨርናንስ አለ ብያችኋለሁ። እሱን አድርገዋል። ፖስትፖን ዘ ኢምፕሊሜንቴሽን ኦፍ ኒው ታክስስ ያንንም ኒው አግሪካልቸራል ኢንከም ታክስንም ያንንም ተፈጻሚነቱን አለፍ አድርገው እንደምታውቁት አድርገውታል። ሌላው exempted peasants from back payment of taxes from even 1950 up to 68 ከ1950 እስከ 1968 ድረስ እንደዚህ አይነት ምህረት አድርገዋል። የግብር ምህረት ተደርጓል ማለት ነው ለማረጋጋት። ሌላው እንግዲህ ጥያቄ ይኖራል ብዬ ነው እንጂ 1960 peasant rebellion in Gojam began in በየትኛው ወረዳ ነው የተጀመረው? ኤ መተከል፣ ቢ አገው ምድር፣ ሲ ሞጣ፣ ዲ ባህር ዳር። እንግዲህ ቶሎ ነው የምትመልሷት። ሞጣና ደጋዳሞት ላይ ነው በዋናነት የነበረው። በዋናነት ጎጃም እነዚህ ሁለት ወረዳዎች ነው። እንግዲህ 2016 ላይም ስናየው ነበር። አሁን እነዚህ ላይ የምናገኘው የኩዴታ 1960 መፈንቅለ መንግስት ነው 20ኛው
Which one of the following was a major aim of the 1960 aborted coup against Emperor Haile Selassie ነው የሚለው። Which one of the following was a major aim of the 1960 aborted coup against Emperor Haile Selassie? A. The end of monarchical rule. B. Expulsion of the US from Ethiopia. C. The economic development of Ethiopia. D. Redistribution of the land to the landless. Which one of the following was a major aim of the 1960 aborted coup against Emperor Haile Selassie? ነበር ዓላማው ይላል ሀያኛ። A. The end of monarchical rule. B. Expulsion of the US from Ethiopia. C. The economic development of Ethiopia. C. The redistribution of the land to the landless. እንግዲህ ያው እዚህ ላይ ሜጀር ሆኖ የሚመጣልን መቼም ኤ ነው የምትሉት የሥላሴ ስርዓት እንዲያበቃ ናፋቂዎች ፈላጊዎች ነው የነበሩ። አሁንም ይህን ኩዴታ እንግዲህ ኩዴታው ላይ ደርሰናል ማለት ነው። 21 Why did the 1960 coup against ኃይለ ሥላሴ fail? ለምን ወደቀ? A. It was led by a civilian with no military experience 2016 ላይ ተጠይቋል። B. The people of Addis Ababa did not support him. C. It was not planned and led effectively. D. The neighboring colonial powers opposed it. እንግዲህ ምንድን ነው እየታየ ነው? ኦኬ ስለዚህ ከዚህ ውስጥ አንዱ ምንድን ነው ያው it was not planned and lead effectively ነው። ምን ኤርፎርሱን እንደዚህ ብዙውን ያላሳተፈ ከአርሚ ክፍሉ እንኳን lack of coordination በአርሚው ዘመኑ አለመሳተፉ ማለት ነው ይለናል ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። ስለዚህ እነሱንም ጠንቅቃችሁ ማወቅ ነው የሚጠበቅባችሁ ማለት ነው። በዚህ ሰዓት ኮኦርዲኔሽን እሱን ማወቅ መቻል አለባችሁ። ክብደታ እሺ ወደ ስንተኛው ኒት ወደ 22ኛው which of the following is true about the Ethio-Eritrea Federation and subsequent union ይለናል። A. The federation was demanded by the Unionist Party. መጀመሪያ ምንድን ናት? 1952 እስከ 62 ፌዴሬሽን ከ62 እስከ ገነጠል እስከ 1991 ዩኒየን። ስለዚህ የዚህ ትሩ ስቴትመንቱ የትኛው ነው? which one of the following is true about the Ethio-Eritrean Federation and subsequent union? A. The federation was demanded by the Unionist Party. B. The federation was formed on the basis of a referendum. C. The union enabled Eritrea to enjoy democratic rights. D. The federation required Eritrea to adopt the Ethiopian flag. ይለናል። ምንድን ነው? which was the following is true about the Ethio-Eritrean Federation and subsequent union? A. The federation was demanded by the Unionist Party. B. The federation was formed on the basis of a referendum. C. The union enabled Eritrea to enjoy democratic rights. C. The federation required Eritrea to adopt the Ethiopian flag. Okay, the following is true about the Ethio-Eritrean Federation and subsequent union. The federation was formed on the basis of referendum. Somali union enabled Eritrea to enjoy democratic rights. The federation required Ethiopian to adopt. ትንሽ ጭወዝ ገባ አድርጋኛለች ወይ ዩኒየኒስቶች ወደ ዩኒየኒስት ፌዴሬሽኑ ብዙ ጊዜ የኃይለ ሥላሴ ፍላጎት ነበር እውነት ለመናገር ሌላ ኦሪጂንም እንግዲህ ከመጀመሪያው ጀምሮ ምናምን
ሎካል ሩለሮችን ሲያስወግዱ ነበር እና ኤርትራ እንደዚህ አይነት የፌዴሬሽን ሩሊንግ ሜካኒዝም ካላት ሌላው አካባቢ እንደዚህ እኔም በራሴ ላስተዳድር እያለ ይመጣል የሚል ስጋቻ ስለነበራቸው እንድትዋሃድ ፍላጎት ነበራቸው። ከዚያም ዩኒየኒስት ፓርቲዎችም ደግሞ እንዲዋሃዱ የሚፈልጉ ነበር። ያ ተደማምሮ ነው። ስለዚህ እንደው የኤ አገላለጹ ዘ ፌዴሬሽን ወዝ ኢንቨንትድ ዩኒየኒስት ፓርቲ ዩኒየኒስት ፓርቲም ኃይለ ሥላሴ ፍላጎት ባላቸው አገላለጽ የሆነ ሾርት ከሚ እንዳለበት ይነዋይ ኤቢ የሆነ ነው የሄደው። 23ኛ which of the following factors showed the Ethiopian students favor feudal exploitation that degraded the life of peasants in Ethiopia? the Ethiopian student movement ከሚለው ቶፒክ እየደረሰ ነው ማለት ነው። ስለ Ethiopian student which one of the following factors showed the Ethiopian students favor feudal exploitation that degraded the life of peasants in Ethiopia? A. Growth of modern education system. B. Outbreak of peasant rebellion in different provinces. C. Expansion of secondary education. D. Introduction of university student services. ያው እንግዲህ ይህ ነው ኢንትሮዳክሽን ኦፍ ዩኒቨርሲቲ ስቱደንት ሰርቪስ ምንድን ነው? ወይ በተለይ ምንድነው የሚለን one of the following factors showed the Ethiopian students favor feudal exploitation that degraded the life of peasants in Ethiopia. ኢንትሮዳክሽን ኦፍ ዩኒቨርሲቲ ስቱደንት ሰርቪስ ተማሪዎች እንግዲህ ከምረቃ በፊት ለህብረተሰብ የሚሰጡት አገልግሎት አለ። ወደ ህብረተሰቡ ሲቀላቀሉ ችግሩን ጭቆናውን ካንትሪ ሳይድ ሲወጡ ሲያዩት ያ ህብረተሰብ ላይ ጭቆና እንዳለ እንዲያዩ ያስችላቸዋል ነው የሚለን። ኤክስፓንሽን ሰከንደሪ ኤዱኬሽን እንግዲህ ሁሉም ኦልሬዲ እንትን ናቸው፣ ግን ሞር ደግሞ ይሄ ዩኒቨርሲቲ ስቱደንት ሰርቪስ የሚለው ነው እንዲያዩት ያስቻላቸው። 24ኛው the Ethiopian Teacher Association opposed the education sector review of 1971 to 1972 because it discriminated against students from poor families. B. It introduced a shift system to schools. B. It proposed a reduction in the salary of teachers. C. It increased the number of high school students. The Ethiopian Teacher Association opposed the education sector review of 1971 to 1972 because it A. discriminated against students from poor families. B. introduced a shift system to schools. C. proposed a reduction in the salary of teachers. D. increased the numbers of high school students. ለምንድን ነው ኦፖዝ ያደረገው የትኛው የመምህራን ማህበር? ስለዚህ ኮስቲን 24 I'm sure suggest እሳቸው ይሄ ነው ያው ፖር ፋሚሊዎችን ያገናዘበ አልነበረም። ስለዚህ ተመምህራን ተቃውሞ ከዚያ ተማሪውን አነሳሱ። እንግዲህ ኃይለ ሥላሴ ታክሲ ድራይቨሩ፣ ቲቸሩ፣ ስቱደንቱ ተነሳባቸው የለም ፔዛንቱ እሳቸው ያን ማኔጅ ስላልቻሉ መጨረሻ እንግዲህ ወደ ጉድጓድ ወስዷቸዋል ማለት ነው። question 25 which was the following reasons explain why Ethiopia economic development was limited in the 1941 up to 1974 periods? ሪስቶሬሽን አፕ ቱ ሪቮሉሽን ነው። ሪስቶሬሽን አፕ ቱ ሪቮሉሽን ኃይለሥላሴ ሪስቶርድ አድርጉ ተመልሰው ከአካሽ ጣሊያ ኦፕሬሽን በኋላ ደርግ ደርግ እስኪወድቁ ድረስ ምን ነበር ነው? ኤ ባክዋርድ ፕላንቴሽነር ሲስተም፣ ቢ ፔዛንት ሪቮልትስ አክሮስ ዘ ካንትሪ፣ ሲ restrictions on private business enterprise, D. lack of financial support from abroad. So the following reasons explains why Ethiopia economic development was limited in the 1941-1974 periods. A backward launching system, B. peasant revolts across the country, C. restriction on private business enterprise, D. lack of financial support from abroad. ለዚህ ነው እሳችን ይሄ ነው ላንድ ቴነር እንግዲህ ያልነካው ላንድ ቱ ዘ ቲለር መሬት ላራሹ እያለ ተማሪ ቢጮህ እንኳን አልሰማም። ደርግ ትልቅ ያደረገውም እሱ ነው። ከ2016 ላይ ካየነው እንግዲህ እዛው ጋር ተያይዞ question 26 which of the following was the consequence of the 1974 to 70
1973 to 1974 family for the imperial government of Ethiopia is the laws of legitimacy for the regime. Is adoption of a radical land reform program. The adoption of a radical land reform program. Sees the withdrawal of US support from the government. Sees the inability of the government to repulse the Somalian invasion. ትንሽ ወዝገብ ያለ ነው ተወዛግበውበት ትንሽ ኦኬ ኤኒዌይ ምንድነው ይሄ አውትብሬክ ኦፍ ፋሚን ከ1958 ጀምሮ እስከ 1974 በወሎ በትግራይ በዋግ and every part of the country ብዙ ጊዜ ሲጎበኛት የቆየ ችግር ነው። በዋናነት ደግሞ 1973 እና 74 ትልቅ ረሃብ ችግር ነበር በጣም ማለት ነው። እና የዚህ ምንድነው what was which was the following was the consequence of the 1973 to 1975 family for the imperial government of Ethiopia ነው እያለን ያለው። ስለዚህ ምን ይሆናል the laws of legitimacy for ግን ብዙም አይደለም adoption of a radical land reform program the withdrawal of support inability of the government to report the Somalia ስለ የተገለጸው ኮንሲኩዌንስ ነው ሊገባኝ አልቻለም። እስኪ መርምቴ ነው ግን እንደው ሜቢ አንጻራዊ ወደ ዲንክ ላይ እንዳደረገ adoption of radical land reform program አለመኖር ነው። ግን ኮዝ እንዳጠቃላይ ጠቅለል ያለው ምንድነው ቦዝ ናቹራል and human factor ነው ያለው። ስለዚህ ይሄ human እና ናቹራል ፋክተሩ ምንድነው ድራውት አለ ኦቨር ፖፑሌሽን ዲፎሬስቴሽን soil erosion scarcity of resource backward system of production ማለት ነው exploitation feudal exploitation ቢሆንም ይለናል። ግን ከዚህ ከተዘረዘሩት ምናልባት ወደ ዲ ነው እንደው ይሄ ራዲካል ሪፎርም የሚለው ፊውዳል ኤክስፕሎይቴሽን ስለነበረ በነው ልንነድ የምንችለው ማለት ነው። ኮንሲኩዌንስ እንደ ኮዝ ነው ደግሞ ኮንሲኩዌንስ አይደለም። ዋይስ እንግዲህ ተጀምሮ ኮንሲኩዌንስ ጽፈው 27ኛ the main reason for the repeated famine in Ethiopia under the imperial and the Derg period regimes እንግዲህ ከሁለቱም ላይ አካልለን ስለነበር the main reason for the repeated famine in Ethiopia under the imperial and the Derg period regimes failing export prices on the world market, the peasant ignorance and conservatism in farming, the natural causes and bad governance, the peasant migration from land to cities. ላይ ቅድም አስቀድሜ ስናገረው ስለነበር አስቀምጦታል። ምንም ሌላ ነው ናቹራል ኮዝ አለው ባድ ገቨርናንስ አለው ሁለት ያማከለ ማለት ነው። በ28ኛው which one of the following was true about military rule in Ethiopia following the 1970 popular revolution እንግዲህ ደርግ ፔሪድ ላይ ደው ብለን ገባን። which of the following was true about military rule in Ethiopia following the 1974 popular revolution? A. It failed to prevent the secession of Eritrea from Ethiopia. B. It replaced the feudal socio-economic system by a new capitalist system. C. It conducted a successful Red Star campaign against Eritrean separatists. D. It established a multi-party system of government in the country. Which of the following goes? True about military rule in Ethiopia following the 1974 popular revolution. A. It failed to prevent the secession of Eritrea from Ethiopia. ሰላም የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል ተከታታዮች
which of the following measures of the Derg government particularly multiplied its enemy both at home and abroad? A. Nationalization of urban land and extra houses. B. Forced resettlements of peasants to new areas. C. Organizing the rural population into villages. B. Brutal elimination of opposition forces. C. Organizing the rural population into villages. Party system of the government in the country. ይህም ራሱ ለመምረጥ የተቸገረ ነው ብለን የተሬፕሬት የፊውዳል ሶሾ ኢኮኖሚ ሲስተም በካፒታሊስት አይሆንም፣ ሶሻሊዝም ነው። ኢት ኮንዳክትድ ሰክሰስፉል ሪጂስተር ካምፓኝ አጌንስት ኤርትራ ቀይ ኮከብ ዘመቻ ነበረ። ይህን ተመዝግቦ ያንን ሙሉ በሙሉ ኤርትራ ትግል አልቆመም። ስታብሊሽ መልቲ ፓርቲ ሲስተም አልነበረም። It failed to prevent the secession of Eritrea from Ethiopia. በውጊያ ይዞት ቆይቷል። አልተገነጠለችው። ተገነጠለችው 1991 ነው። ግን it failed to prevent the secession of Eritrea from Ethiopia. ሀሳቡን ማጥፋት አልቻለም ማለት ነው። ስለዚህ መርሳች ሊሆን ይችላል። ይሄ ነው ኤርትራን የመገንጠል ጥያቄ መገንጠል ሁኔታ አላስቆሙም። በቃ አልፈታም ነው። which of the following was the consequence of the 1974 ኢትዮጵያን ሬቮሉሽን ይላል። እንግዲህ ከዛው ጋር የተያያዘ ኮንሲኩዌንሱን እንጠይቅ። ኤ ዲሞክራታይዜሽን ኦፍ ስቴት ኤንድ ፖለቲክስ፣ ቢ ሴንትራላይዜሽን ኦፍ ፓወር አንድ ኒው ሬጂም፣ ሲ ትራንስፎርሜሽን ኦፍ ፔዛንት አግሪካልቸር፣ ዲ አቦሊሽን ኦፍ ዘ ስታቱስ ኤንድ ክላስ። which of the following was the consequence of the 1974 ኢትዮጵያን ሬቮሉሽን? ኤ ዲሞክራታይዜሽን ኦፍ ስቴት ኤንድ ፖለቲክስ፣ ሲ ሴንትራላይዜሽን ኦፍ ፓወር አንድ ኒው ሬጂም፣ C transformation of peasant agriculture, the abolition of status and classes. Consequence later. Cell 29. Democratization number. Centralization of power under the new regime. Transformation of peasant agriculture. Transformation of peasant agriculture. Abolition of the status and class. አንዳንዴ ትንሽ እንድንወሰውሰብ ያደርጋቸዋል። አቦሊሽን ኦፍ ስታተስ ኤንድ ክላስ ኦልሬዲ ፊውዳሊዝም ወርዷል። ትራንስፎርሜሽን ኦፍ ፔዛንት አግሪካልቸር ይሄም ዋይ ኦፍ አግሪካልቸሩ ምናምን ተቀይሯል። ግን ሪሊ ትራንስፎርሜሽን መጥቷል፣ ለውጥ አምጥቷል እንጂ ሁሉን አመራረስ ስርዓቱን ሴንትራላይዜሽን ኦፍ ፓወር አንደር ኒው ሬጂም። ስለዚህ ጠቅላላ አድርጎ ይሄኛው ይዘልናል ብዬ ኤክስፔክት አደርጋለሁ። እስኪ እናንተ መርምሩት። ወይ ሴንትራላይዜሽን ኦፍ ፓወር አንደር ኒው ሬጂም። እሺ 30ኛ which one of the following measures of the Derg government particularly multiplied its enemies both at home and abroad? which of the following measures of the Derg government particularly multiplied its enemy both at home and abroad? A nationalization of urban land and extra houses. B forced resettlements of peasants to new areas. C organizing the rural population into villages. B brutal elimination of opposition forces. C organizing the rural population into villages. B forced resettlement of peasants to new areas. D nationalization of urban land and extra houses. እንግዲህ ወደዚህ በጣም እንግዲህ ሳልዘጋጅ እያቀረብኩት ያለው ቶፒክ ነው ማለት ነው። ትንሽ እያጠራጠረኝ ነው። አይ ቢ
ፎርስድ ሪሴትልመንትስ ኦፍ ፔዛንትስ ቱ ኒው ኤሪያስ ይሄ አንዱ ነበረ። አሁን የወሎን የትግራይ የተለያየ አካባቢ ቦታ ወስዶ በጋምቤላ ቤሻንጉል ጉሙዝ ፎርስድም አለ ሪሴትልመንት። ቪሌጃይዜሽንም ነበር። ቪሌጃይዜሽን የምንለው ደግሞ ሰፈራ በዛው ከተማ ስትራክቸር ያለው ወደ አንድ ሰፈር ማሰባሰብ ከዚህ ላይ ትምህርት ማድረግ ነው። ቪሌጃይዜሽን አለ። ሪሴትልመንት ግን ወሎን አንስቶ ጋምቤላ፣ ወሎን አንስቶ ወይም ባንዱ አካባቢ የሚመስል ነገር ነበር። ግን ደግሞ ይህም ብሩታልስ ነበር ያለው ፖዚሽን ብሩታል ኤሊሚኔሽን ኦፍ ፖዚሽን ፎርስስ ብዙም ያው እንደ ፖለቲካል ፓርቲ ስትራክቸር ያለው ባይሆን ሞር ይሄኛው ያመዝናል። ሰርች ዋን which one of the following was responsible መርምሩት ነው። እኔ እንግዲህ እንዴት እንደሚዋጣ ካሳየው በቀኝ ፈረስ ያደርሳል እንጂ አይዋጋም የሚባለው ተዋጉ። 31 which one of the following was responsible for unpopularity of the Derg regime ነው። አሁን unpopular ያደረገው A organizing the እድገት በህብረት ካምፓይን፣ B using violence against opposition groups, C the passage of the land reform proclamation, D formation of an alliance with socialist Cuba። የትኛው ነው? 31 እንግዲህ ካሉት ነው እዚህ ላይ which one of the following was responsible for unpopularity of the Derg regime እንግዲህ ትኩረት ከነፈጉት ውስጥ ነገሮች ወይም እየተጠላን ይመጣ ካደረጉ ነገሮች አንዱ ኦርጋናይዝድ በህብረት ካምፓይን ነበር። ቢ using violence against opposition groups, is the passage of land from land reform proclamation, is the formation of an alliance with some socialist Cuba ነው። እዚህ ላይ ግልጽ ያለ ነው ይሄኛው ነው። በነገር የከበደ ከዚህ ከሁለቱ ላይ ነው ከ30ኛው ላይ የትኛው ያመዝናል የሚለው ነው እንጂ ለ30ኛው brutal elimination of opposing force ነው። ይሄ which are the following measures of the Derg particularly multiplied its enemies both at home and abroad። ስለዚህ ይሄም ወደ ዲ ነው የሚሆነው ማለት በቃ ዲ ብላችሁ ተሳሉት። ምክንያቱም ሜጀርመንት ነው ከዚህ ማምፕሎር ያደረጉት ነው። አሁን ካሉት ውስጥ ይሄ ነው የሚሆነው። ምክንያቱም በሆነ ጊዜ መልሱ አንድ ነው፣ አጠያየቁን ነው የሚቀይሩት። መልሱ አንድ ነው። እዚህ ላይ ግልጽ ሆኖ መጣልን ነው። ምክንያቱም የዚህን ጥያቄ በሌላ አመት በዚህኛው ነው ቀይር ያመጡት ማለት ነው። ስለዚህ የዚህም የ30ኛው በዚህ ማረጋገጥ እንችላለን እንጂ መሆኑ brutal elimination of opposing forces ያ ማለት ሪል ቴረር ቀይ ሽብር ምናምን የሚባለው ያ ነገር እንዲጠላ አድርገውታል። 32ኛው which of the following properly describes the differing positions of groups of the Derg army was finally defeated because which of the following properly describes the differing positions of groups of the Derg army was finally defeated because its leadership was incompetent, B its weapons were not modern, C its number was too small, D its soldiers were too elderly። በጣም ምርጥ ጥያቄ። ስለዚህ ካለው አንጻራዊ ነው በቃ እየከዳ ምን እያለም የሚል ሊደርሺፕ ኳሊቲው እየወረደ መምጣት ነው። ዋው ሰርፕራይዝ እየጨረስን ነው ያለነው። ታንክስ ቱ ጋድ 33ኛው ደረስን። ዘ ብለድ ካምፓይን ስሩ ዘ ደርግ eliminated its opponents is known as አሁን ሰው የነበረው መጣ። The blood campaign through which the Derg eliminated its opponent is known as A ቀይ ሽብር፣ B እድገት በህብረት ዘመቻ፣ C ኢትዮጵያ ትቅደም፣ D እማለድህ ይላል። እንግዲህ ማንበብ ከብዶኝ ነው። The blood campaign through ምንም ቀይ ሽብር ስለምትሉት አስቀድማችሁ ይሄ ነው። ይሄ ምናልባት 34ኛው ወደ ምዕራፍ 8 ፖስት 1991 ፒሪየድ የሚሄድ ነው። ግን እዚሁ ላይም ስለመጣን ነው። Why is the Battle of ሽሬ እንደ ስላሴ a landmark in the Tigray People Liberation Front TPLF and Howard?
insurgency against the Derg. A. It marked the change of TPLF's strategy from guerrilla warfare to conventional war. B. It greatly enhanced the TPLF's military capabilities through the provision of heavy artillery and tanks. C. It enabled the TPLF to acquire a secure base area western Tigray from where it launched its campaigns. Why it the Battle of Shire Ndaselase, a landmark in the Tigrayan People Liberation Front TPLF insurgency against the Derg. A. It marked the change of TPLF strategy from guerrilla warfare to a conventional war. C. It greatly enhanced the TPLF's military capabilities through the acquisition of heavy artillery and tanks. C. It enables the TPLF to acquire a secure base area western Tigray from where it launched its campaign. D. It helped the TPLF to establish an alliance with the Amhara ይላል። የጨረሻው the last question ነው። ስለዚህ ከቢና ከሲ ነው ይህንን ጥያቄም በትዝብት እንግዲህ ጨርሱት እናንተ። It helped TPLF to acquire secure base areas western Tigray from where ሽሬ western front አይደለም። TPLF military capabilities through acquisition in heavy artillery and tanks. ነው ይህንን ቸክ አድርጉት። እውነት ለመናገር ይህን በጣም ያላየሁት ጥያቄ ነው፣ አዲስም ነው። ከቢና ከሲ ቴንኪው ጨርሰናል። እናመሰግናለን። እንግዲህ አዳዲሶች ሰብስክራይብ አድርጉ።